አደይና የመስቀል ወፍ የወራት ሁሉ ቁንጮ ናት። ለዚያውም በተፈጥሮ ያሸበረቀች ባዲያ አበባ ደምቃ በመስቀል ወፍ ዝማሬ ታጅባ በተፈጥሮ ጥበብ የተከሸነች በተፈጥሮ ተውባ ተሙሽራ ገጸ በረከቷን ልታቋድስ የተዋበችና ያደገችን ያበበችን ሀገር ልታይ የተቻኮለች ይመስል አዲሱን ዓመት አጋምሳ መስቀልን በመዓዛዋ ልታውድ ተጣድፋለች። አጣደፈሽ ቢሏት ሀገር ትል ይሆን እንዴ? አደይ ብለን መዓዛዋን ስንምግ የመስቀል ወፍ ደግሞ በዝማሬዋ ስታጅበን በወራ መስከረም እኛም አብረን ደመቅን። ሁለቱም ብርቅዬ ሆነው ያለ መስከረም አንከሰትም ብለው በቀጠሯቸው ብቅ ይሉና ጊዜያቸውን ተጠቅመው ለዛኛው ዓመት ተመራርቀው ቀጠሮ ይይዛሉ። ከዚያም እንደገና በዓመቱ ተናፍቀው ብቅ ይላሉ። እናማ ሎሬት ጸጋዬ ገብረመድኅን አደይ አበባን ከተፈጥሮ ጋር ሊያመሳጥራቸው ስንኝ ቋጠረ። ተፈጥሮን ከተፈጥሮ ጋር እንዲህ ብሎ አጋመደ። ሌት ከዋክብቱን እንደ ጸደይ አጥልቅልቆ በቀይ አደይ ሰማይ ስጋጃ ጥልቆ ተሽለምልሞ አንጸባርቆ ፈክቶ አሸብርቆና ደምቆ በአዝመራ አጥቢያ አጸድ ሸፍኖ ባዲያ ዝር ተከሽኖ በቁጣጣሽ ሰብል ታጥኖ እዮሃ አበባ የሆኑ ጮርቋ ከቆቧ ከሽለምኔት ሙጧ ጧ ብላ ከሰንኮፉ ተንዠርግጋ በእንኮይም ቡጧ ድንግል ጽጌረዳ ፈልቅቃ ፍልቅልቂት ድንቡልቦቃ ተንሰራፍታ በአበባ ጮርቃ እያለ ሲያንቆለጳጵሳት እርሷም እየተፍለቀለቀች ሳር ቅጠሉን ሜዳና ሸንተረሩን ባደይ በቢጫ ሸማ ለበሰች። የጉዞዋ መነሻ ከደፈረሰው ማንነታቸው ወጡ። የክረምቱ ጨለማ በጭጋግና በዝናብ የለመነው ተገፎ ጠራ። ተፈጥሮ ድግስ ደግሳ ባደይ አበባ አጋፋሪነት በምድር ላይ በተፈጥሮ ደመቀች። አደይና መስቀል ወፍ ተመሳጠሩና መስከረምና ደመቋት። መስከረም ሲጠጣ የኔ ቆንጆ